ሰላም ውድ የኬቢቲው ቤተሰቦች፣ አሁን ከምንሰራው ይበልጥ ተበረታተን እንሰራ ዘንድ በሱፐር ታንክ ሲደግፉን እናመሰግናለን። መኪናው ውስጥ የሚገኙት እናትና ልጅ ሲሆኑ የእናትየው ስም ጃኪ፣ የልጇ ስም ደግሞ ጀማል ይባላል። ጃኪም መኪናውን እያሽከረከረች ስለተበደረችው ብድር ወለድ መጨመር ከድርጅቱ ጋር በስልክ እየተጨቃጨቀች እያለ ልጇ ጀማል በጩኸት መኪናውን እንድታቆም ያዛታል። እሷም መኪናውን አንቃ ታቆመዋለች። ከዚያም በመስኮቷ አንገቷን ብቅ አድርጋ ልትገጨው የነበረውን አካል ጉዳተኛ ታዳጊ ይቅርታ ትጠይቀዋለች። ታዳጊው መንገዱን አቋርጦ እስኪሄድ ድረስ በሐዘኔታ አይኗ ትሸኘዋለች። በመቀጠልም ስታወራ የነበረውን ስልክ ቋጭታ ወደ ጀማል በመዞር ስለተጠየቀችው የብድር ወለድ ማውራት ስትጀምር አቋርጧት ልጁን ለጥቂት ልትገጨው ስለነበር ሁለተኛ እያሽከረከረች ስልክ እንዳታወራ ያስጠነቅቃታል። እሷም ለጥፋቷ ይቅርታ ከጠየቀችው በኋላ ልትገጨው የነበረው ልጅ የጎዳና ተዳዳሪ እንደሚመስል ትነግረዋለች። ጀማልም የልጁ የጎዳና ተዳዳሪ መሆን የእነሱ ችግር እንዳልሆነ ከገለጸላት በኋላ የሩጫ ልምምድ ሰዓቱ እየረፈደበት ስለሆነ እንዲሄዱ ይጠይቃታል። ጃኪ ግን የልጁ ሁኔታ ስላሳዘናት እርዳታ ይፈልግ ከሆነ በሚል ከመኪናዋ ስትወርድ ጀማል ሊያስቆማት ቢሞክርም አሻፈረኝ ብላው ትሄዳለች። ከዚያም ታዳጊው ልጅ ወደ ሄደበት ቦታ ስትደርስ ያለውን አንድ ፖም እድሜዋ ጠና ላለች የጎዳና ተዳዳሪ ሴት ሲሰጥ ትመለከተዋለች። በመቀጠልም ጠጋ ብላ ቅድም ልትገጨው ስለነበር በድጋሚ ይቅርታ ትጠይቀዋለች። ከዚያም በዚህ እድሜው የአካል ጉዳተኛ መሆኑ ምን ያህል ከባድ እንደሆነ መገመት እንኳን እንደማትችል ከነገረችው በኋላ ስሟ ጃኪ እንደሚባል ታሳውቀዋለች። እሱም ፔድሮ እንደሚባል ይነግራታል። ጃኪም ቅር የማይለው ከሆነ እንዴት የጎዳና ተዳዳሪ እንደሆነ እንዲነግራት ስትጠይቀው ስለዚህ ጉዳይ ማውራት እንደማይፈልግ ይገልጽላታል። እሷም ችግር እንደሌለውና እንደምትረዳው ከነገረችው በኋላ ብዙም ባይሆን መኪናዋ ውስጥ ጥቂት ገንዘብ እንዳላትና ልትረዳው እንደምትችል ታሳውቀዋለች። ፔድሮ ግን ምንም ነገር እንደማያስፈልገው በምስጋና አስደግፎ ያረጋግጥላታል። ጃኪም ሙቅ ሻወር ወይም ትኩስ ምግብ ቤቷ ልትጋብዘው ትችል እንደሆነ ትጠይቀዋለች። በዚህ ጊዜም በእድሜ ጠና ያለችው የጎዳና ተዳዳሪ ሙቅ ሻወር የወሰደበትን የመጨረሻ ጊዜ እንዲያስታውስ የሚያደርግ ጥያቄ ጠይቃው የጃኪን ግብዣ መቀበል እንደሚኖርበት ታሳስበዋለች። እሱም ሰውን ማስቸገር እንደማይፈልግ ይናገራል። ጃኪም እንደማያስቸግራትና እሷ ልታደርስበት ከነበረው አደጋ አንጻር ልታደርግለት የምትችለው ትንሹ ነገር ይሄ እንደሆነ ትነግረዋለች። በዚህ ጊዜም ጀማል የመኪናውን ክላክስ እያጮኸ ሊረፍድበት ስለሆነ እንዲሄዱ ይጠራታል። እሷም እንዲጠብቃት በእጇ ምልክት ካሳየችው በኋላ ወደ ፔድሮ ዞራ ወደ ቤቷ አብሯት እንዲሄድ ከራት በኋላ እንደምትመልሰው በመንገር ትማጸነዋለች። በመቀጠልም እቃዎቹን ሰው እንዲያይለት መንገር ያስፈልገው እንደሆነ ትጠይቀዋለች። ፔድሮም ልክ ነሽ፣ የሆነ ሰው ቲቪዬን ወይም ውድ ሰዓቴን ሊሰርቅብኝ ይችላል በማለት ሲቀልድ በእድሜ ጠና ያለችው የጎዳና ተዳዳሪ ትስቃለች። ጃኪም በሁኔታው ግራ ስትጋባ እየቀለደ እንደሆነና ማንም እቃውን እንደማይሰርቅበት እንዲሁም ዋጋ የሚያወጣ ነገር እንደሌለው ይነግራታል። እዚያም ፔድሮ ከጃኪና ከጀማል ጋር ወደ ሩጫ ማሰልጠኛው ይሄዳል። የነጀማል አሰልጣኝም ለውድድራቸው የሚያስፈልጉትን የሯጮች ብዛት የልምምድ 3 ወራት እንዳሏቸው ገለጻ ያደረገላቸው እያለ ጃኪ ለፔድሮ ከሚቆዩ ወደ ቤት ሄደው ጀማልን ሲጨርስ ሊወስዱት እንደሚችሉና እስከዛ ሻወር መውሰድ እንደሚችል ትገልጽለታለች። ፔድሮም ሩጫውን መመልከት ስለሚፈልግ የተወሰነ እንዲቆዩ ይጠይቃታል። እሷም በሐሳቡ ከተስማማች በኋላ ሩጫ ይወድ ስለመሆኑ ትጠይቀዋለች። እሱም በዓለም ላይ ከሚወዳቸው ነገሮች አንዱ ሩጫ እንደሆነና በፊትም እንደነበር ይነግራታል። ጃኪም እዚሁ የሚቆዩ ከሆነ ትንሽ ዘይት መኪናዋ ውስጥ ጠብ ማድረግ እንደሚኖርባት ነግራው ትሄዳለች። በዚህ ጊዜም ጀማልና ጓደኞቹ እረፍት ለማድረግ ይሰባሰባሉ። ከዚያም ቶኒና ሌሎች 2 የጀማል ጓደኞች ፔድሮን ባለበት የአካል ጉዳት የተነሳ እያሾፉ ይስቁበታል። እሱም አሁን ባለው አንድ እግር ጭምር ሩጫ ቢወዳደሩት ያለ ጥርጥር እንደሚያሸንፋቸው በመግለጽ ምላሽ ይሰጣቸዋል። ቶኒም ወደ ፔድሮ በንዴት እየተጠጋ አሰልጣኛቸው ባይኖር ኖሮ ሊመታው እንደሚችል የሚዝትበትን ዛቻ አቋርጦ ፔድሮ በጣም የሰውነት ጠረኑ እንደሚሸትና ለመጨረሻ ጊዜ ገላውን የታጠበው ከዓመት በፊት ስለመሆኑ በሹፈት ይጠይቀዋል።
በመቀጠልም ወደ ጀማል በመዞር ፔድሮ ለምን ከሱ እናት ጋር እንደነበርና ጓደኛው ስለመሆኑ ይጠይቀዋል። ጀማልም ከእንደዚህ አይነት የጎዳና ተዳዳሪ ጋር ጓደኛ ይሆናል ብለህ የምርህን አስበህ ነው በማለት ጥያቄያዊ ምላሽ ከሰጠው በኋላ ለፔድሮ ከአካባቢው እንዲሄድ ትዕዛዝ ይሰጠዋል። በዚህ ጊዜም አሰልጣኛቸው ወደ ልምምዳቸው እንዲመለሱ ይጠራቸዋል። ከዛም ጃኪ ከሄደችበት ተመልሳ ስትመጣ ፔድሮን ልጆቹ ሲያዋሩት እንደተመለከተቻቸውና ምን ሲሉት እንደነበር ትጠይቀዋለች። እሱም ምንም እንዳላሉትና ሻወር መውሰድ እንዳለበት ስለተገነዘበ አሁኑኑ መሄድ ይችሉ ስለመሆኑ ይጠይቃታል። እሷም በሐሳቡ ተስማምታ ይዛው ትሄዳለች። ጀማልም ቤት ከገቡ በኋላ ጃኪ ያቀረበችውን ምግብ ተመልክቶት በየዕለቱ ስለሚበሉት ከተማረረ በኋላ ያላቸውን ይህንንም ምግብ ለፔድሮ በመስጠት እያባከኑት እንደሆነና በልቶ ከጨረሰ በኋላ ወደ መጣበት እንድትመልሰው ይነግራታል። ጃኪም ለምን እንደዚህ እንዳለ ስትጠይቀው እንደሚሸትና ጓደኞቹ በሱ የተነሳ እንዳሾፉበት እየነገራት እያለ ፔድሮ ከመታጠቢያ ቤቱ ይወጣል። ጃኪም ንጽት ብሎ መታጠቡን በመግለጽ አድናቆቷን ስትቸረው ያመሰግናታል። በመቀጠልም ለሰጠችው ክራንቾችና ለአዲሱ ልብሱ ምስጋናውን ያቀርብላታል። በዚህ ጊዜም ጀማል በንዴት ድምጹን እያንሾካሾከ እኔን ልብስ ሰጠሹ የሚል ጥያቄ ይሰነዝርላታል። እሷም ለምን እየተበሳጨ እንደሆነ እንዳልገባትና ክራንቾቹን የመጀመሪያ ደረጃ ተማሪ ያለ ጉልበቱን ከተጎዳ በኋላ ተጠቅሞባቸው እንደማያውቅ እንዲሁም ልብሱንም ቢሆን ከለበሰው እንደቆየ በመንገር መልስ ትሰጠዋለች። ጀማልም ንዴቱ ጦፎ እቃዎቹን አልተጠቀመባቸውም ማለት ለሰው ለመስጠት ዝግጁ ነው ማለት እንዳልሆነ ይነግራታል። በሁኔታው የተሳቀቀው ፔድሮም የበፊቱ ልብሶቹን መልበስ እንደሚችል ሲገልጽ ጃኪ አቋርጣው ጀማል ልብሶቹን እንደማይፈልጋቸው ታረጋግጥለታለች። ከዚያም ራት ስለሰራች እንዲቀመጥ ትጋብዘዋለች። ፔድሮም ተቀምጦ የቀረበለትን ምግብ ከተመለከተው በኋላ እንዳልወደደው በሚያሳይ ድምጽ ፓስታ ነው እንዴ በማለት ሲጠይቃት ይቅርታ ከጠየቀችው በኋላ አርብ ደሞዝ ከምትቀበል ድረስ ያላቸው ብቸኛ ነገር ይሄ እንደሆነ ትነግረዋለች። እሱም ከነጎድጓዳ ሳህኑ መረቁን እየጠጣ ያለ ጃኪ እንዳስተዋለችው ሲያቅ በሀፍረት ጎድጓዳ ሳህኑን ያስቀምጠዋል። በመቀጠልም መብላት የሚፈልገውን ውድ የስጋ ምግብ ከነገራት በኋላ አሁን እየበላ ያለው ምግብ ከደረጃው ዝቅ የሚያደርገው እንደሆነ ይገልጻል። በንግግሩም ጀማልና ጃኪ በግራ መጋባት ሲተያዩ ፔድሮ እየሳቀ የቀልዱን እንደሆነና ትኩስ ምግብ የበላበትን የመጨረሻ ጊዜ እንደማያስታውሰው እንዲሁም አሁን እየበላ ያለው ምግብ አሪፍ እንደሆነ በመናገር አድናቆቱን ይሰነዝራል። ጃኪም ከሳቀች በኋላ የቀልደኛነት ባህሪውን ረስታው እንደነበር ትነግረዋለች። ፔድሮም ቤቱን ሲቃኝ የሁለቱን ፎቶ ብቻ በመመልከቱ አብረው የሚኖሩት ለብቻቸው ስለመሆኑ ጃኪን ይጠይቃል። እሷም ድሮ የጀማልም አባት አብሯቸው ይኖር እንደነበር ታሳውቀዋለች። ፔድሮም የጀማል አባት ለምን ጥሏቸው እንደሄደ ይጠይቃታል። በዚህ ጊዜም ጀማል ጣልቃ በመግባት የማያገባውን ነገር እየጠየቀ እንደሆነ ሲነግረው ፔድሮ ተሸማቆ ጥያቄውን በማቅረቡ ይቅርታ ይጠይቃል። ጃኪም ችግር እንደሌለው ከገለጸችለት በኋላ የጀማል አባት ጥሩ ሰው እንዳልነበርና የመጠጣት ችግርም እንደነበረበት ከዚህም በላይ ደግሞ ሲጠጣ የሚያደርገውን ነገር ልትነግረው ስትል አንዳች ነገር ተናንቋት ቃል ለማውጣት ተቸግራለች። በዚህ ጊዜም ፔድሮ ጣልቃ በመግባት ስላቀረበው ጥያቄ በድጋሚ ይቅርታ ከጠየቀ በኋላ ከዚህ በላይ ስለዚህ ጉዳይ ማውራት እንደማይገባቸው ይነግራታል። የተናደደው ጀማልም ፔድሮን እግሮቹ ምን ሆነው እንደዚህ እንደሆኑ ሲጠይቀው ጃኪ ጣልቃ ገብታ ጥያቄው ተገቢ ያለመሆኑን ታሳስበዋለች። እሱም ፔድሮ ስለሱ አባት መጠየቅ እየቻለ እሱ ግን ምንም አይነት ጥያቄ ሊያቀርብለት አለመቻሉ እንዴት ሊያስኬድ እንደሚችል ይጠይቃታል። ፔድሮም የጀማል ሐሳብ ልክ እንደሆነ ካረጋገጠ በኋላ እግሮቹን ያጣበትን ታሪክ ብዙ ሰዎች እንደማያውቁት ነገር ግን ለነሱ እንደሚነግራቸው ያሳውቃቸዋል። ከዚያም ከጥቂት ጊዜ በፊት ጎበዝ ሯጭ እንደነበርና አንድን ውድድር በማሸነፉ ምክንያት ከወላጆቹ ጋር ደስታውን ለማጣጣም እንደወጡ ከዚያም አንድ የሰከረ ሹፌር ቀይ የትራፊክ መብራትን ጥሶ በመምጣት ወላጆቹ ላይ እንደወጣባቸውና እሱም እግሮቹን ሙሉ በሙሉ ባለማጣቱ እድለኛ እንደሆነ በእንባው ጎርፍ ታጅቦ ይነግራቸዋል። ከልቧ በታሪኩ ያዘነችው ጃኪም በሁኔታው በጣም እንዳዘነችና ምን ያህል ህመም በውስጡ እንደያዘ ልታስበው እንኳን እንደማትችል ትገልጽለታለች። በመቀጠልም ጀማል ከኢንሹራንስ የመቋቋሚያ ገንዘብ ተቀብሎ ስለመሆኑ ሲጠይቀው
ጭንቅላቱን በአሉታ በመነቅነቅ ምላሽ ከሰጠው በኋላ ሹፌሩ ገጭቷቸው ስላመለጠ ሊያገኙት ባለመቻላቸው ምንም አይነት እርዳታ እንዳላደረጉለት ይነግረዋል። ከዚያም ጃኪ በእንባዋ ታጅባ መንግስት የማደጎ እንክብካቤ እንዲያገኝ ረድቶት ስለመሆኑ ጥያቄ ስታቀርብለት እንዳላገኘ ባጭሩ ሞልሶላት ላፍታ ዝም ይላሉ። በመቀጠልም ፔድሮ እርዳታውን ከመንግስት ያላገኘው 18 ዓመት ሞልቶት ስለነበር እንደሆነና እንዳዋቂ ቆጥረውት እንደነበር ከገለጸላቸው በኋላ ወላጆቹ ኢንሹራንስ የነበራቸው መኪናቸው ላይ ብቻ ስለነበር ከአደጋው አገግሞ ከሆስፒታል ሲወጣ የትም መሄጃ እንዳልነበረውና ስለዚህም ጎዳና ላይ መኖር እንደጀመረ አብራርቶ ያስረዳቸዋል። ከዚያም የምግብ ፍላጎቱን እንደጠፋ በመናገር ምግቡን ይዞት ቢሄድ ቅር ይላቸው እንደሆነ ጃኪን ይጠይቃታል። እሷም ሊወስደው እንደሚችል ካረጋገጠችለት በኋላ ከፈለገ ደግሞ ማደር እንደሚችልና በጠዋት ወደ መኖሪያው እንደምትመልሰው ትነግረዋለች። ፔድሮ ግን ላቀረበችለት ግብዣ ካመሰገናት በኋላ ወደ መኖሪያው ለመመለስ ተነስቶ ይሄዳል። በዚህ ጊዜም ጀማል በጥልቅ የሐዘን ስሜት ውስጥ ሆኖ ለእናቱ ፔድሮ ስለደረሱበት መከራዎች ለማመን እንደከበደውና በጣም እንዳዘነ እንዲሁም የሆነ ጥሩ ነገር ሊያደርጉለት እንደሚገባ ይነግራታል። እሷም በሐሳቡ ከተስማማች በኋላ ያደርጉለት ስለሚችሉት ነገር ያሰበችው ነገር እንዳለ ታሳውቀዋለች። በማግስቱም ጠዋት ጃኪ ፔድሮ ወደሚኖርበት ቦታ ሄዳ ብትጠራውም ምላሽ ታጣለች። ከዚያም አብራው የምትኖረውን በእድሜ የገፋች የጎዳና ተዳዳሪ ፔድሮ የት እንዳለ የምታውቀው ነገር ስለመኖሩ ስትጠይቃት ምላሽ ሳትሰጣት ትቀራለች። ጃኪም በመቀጠል ፔድሮ ስልክ ይኖረው ስለመሆኑ ሌላ ጥያቄ ብታቀርብላትም ግን በእድሜ የገፋችው የጎዳና ተዳዳሪ ባለባት የአእምሮ በሽታ ምክንያት ምላሽ ልትሰጣት አልቻለችም። እሷም በተስፋ መቁረጥ መኪናዋን አስነስታ ልትሄድ ስትል ፔድሮን በመኪናዋ ስፖኪዮ ታየዋለች። ከዚያም በደስታ የመኪናዋን መስታወት ዝቅ አድርጋ ፔድሮን ካስቆመችው በኋላ እየፈለገችው እንደነበርና አሁን ላይ ከሷ ጋር ጊዜ ለማሳለፍ ነፃ ስለመሆኑ ትጠይቀዋለች። እሱም ከአሜሪካ ፕሬዝዳንት ጋር የምሳ ቀጠሮ ስላለበት ቢዚ እንደሆነና ፕሮግራሙን ግን ሊሰርዘው እንደሚችል በመንገር የቀልድ ምላሽ ሰጥቶ ፈገግ ያሰኛታል። በመቀጠልም አሁን ላይ ምንም እየሰራ እንዳልሆነ ይነግራታል። እሷም አብሯት እንዲመጣና ሰርፕራይዝ እንዳዘጋጀችለት ታሳውቀዋለች። ከዚያም ከመኪናዋ ወርዳ በር ስትከፍትለት ያዘጋጀችለትን ሰርፕራይዝ ምን እንደሆነ ጓጉቶ ይጠይቃታል። ጃኪም በአይኑ እንደሚያየው ከነገረችው በኋላ ለተወሰነ ጊዜ አሁን ከሚኖርበት ቦታ መሄድ ስለሚኖርበት እቃዎቹን እንደምትሰበስብለት ውድ ሰዓቱንም ይዛለት መምጣቷን እንደማትረሳው በቀልድ መልኩ ነግራው ካሳቀችው በኋላ ትሄዳለች። ከአንድ ወር በኋላም ጃኪ ለፔድሮ አርቲፊሻል እግር ታስገጥምለታለች። ከዚያም ስለ አርቲፊሻል እግሩ የተሰማውን እንዲነግራት ትጠይቀዋለች። ፔድሮም ልክ ተፈጥሯዊ እግሩ የነበረ ጊዜ የሚሰማውን አይነት ስሜት እንደተሰማውና ይህንን እግር እንዲያገኝ ስላደረገችለት ነገር በሙሉ እስካሁን ድረስ ለማመን እንዳልቻለ በአድናቆት ስሜት በመናገር ምላሹን ይሰጣታል። ጃኪም ወደሱ በፈገግታ እየተጠጋች እንደ ድል ሆኖ በምትሰራበት ሬስቶራንት ውስጥ ተጨማሪ ፈረቃ ላይ መስራት በመጀመሯ ለሱ አርቲፊሻል እግር ለመግዛት የሚሆን ብር ለመበደር ስለቻለች ሁሉንም ነገር እንዴት እንዳደረገችለት አብራርታ ታስረዳዋለች። እሱም እስከዛሬ ድረስ ያደረገችለትን መልካም ነገሮች ከዘረዘረላት በኋላ እንዴት ውለታዋን ሊከፍላት እንደሚችል እንደማያውቅ ይነግራታል። ጃኪ ግን ውለታዋን ሊከፍልበት የሚችልበት መንገድ እንዳለና መንገዱ ደግሞ ለቀጣዩ ዓመት እሷ በምትሰራበት ሬስቶራንት ውስጥ እቃ የማጠብ ስራ መስራቱ እንደሆነ ስትገልጽለት ደንገጥ ብሎ ያያታል። በዚህ ጊዜም ጃኪ እየቀለደችበት ስለነበር ከት ብላ ትስቅበታለች። ከዚያም ቀልድ የሚያውቀው እሱ ብቻ እንዳልሆነ ነግራው እንደነበር ታስታውሰዋለች። እሱም ፈገግ ይላል። ቀጥላም ውለታዋን መክፈል እንደማይጠበቅበት ምክንያቱም ልትረዳው የፈለገችው ጥሩ ልጅ ስለመሰላትና ለዛች በእድሜ የገፋች የጎዳና ተዳዳሪ እንዴት ፖሙን ሲሰጣት እንደነበር መመልከቷ እንደሆነ ታስረዳዋለች። ፔድሮም ወላጆቹ በአደጋው ከመሞታቸው በፊት ፈጣሪ ሁለት እጆችን የሰጠው አንዱን ራሱን እንዲረዳበት ሲሆን ሌላውን ደግሞ ሌሎችን ለመርዳት እንዲጠቀምበት እንደሆነ ሁሌ የሚነግሩት እንደነበርና በዚህም የተነሳ በሚችልበት ጊዜ ሁሉ ሌሎችን ለመርዳት እንደሚሞክር ይነግራታል። ጃኪም ሐሳቡን ከደነቀችለት በኋላ ወላጆቹ ጥሩ ሰዎች እንደነበሩና ብታገኛቸው ምኞቷ እንደነበር ነግራው ላዘጋጀችለት ቀጣይ ሰርፕራይዝ ዝግጁ ስለመሆኑ ጥያቄ ታቀርብለታለች።
እሱም በመደነቅ ሌላ ሰርፕራይዝም እንዳለው ለማረጋገጥ ይጠይቃታል። እሷም እንዲሄዱ ጋብዛው ትወጣለች። ከዚያም ጀማልና ጓደኞቹ ወደሚሰለጥኑበት ቦታ ይዛው ትሄዳለች። ጀማል ጓደኛም ፔድሮን ሲመለከተው የሆነ ሰው አዲስ እግር አግኝቷል በማለት ሲያሾፍ ይስቃሉ። ጀማል ግን ፔድሮና እናቱ ወዳሉበት እየሮጠ ሄዶ ሰላምታ ከሰጣቸው በኋላ ምን እየሰሩ እንደሆነ ይጠይቃቸዋል። ፔድሮም ቀበል ብሎት የመጡበት ምክንያት ጃኪ እንዳለችው ከሆነ ሰርፕራይዝ እንደሆነ በመንገር ምላሽ ይሰጠዋል። በዚህ ጊዜም ተሰብስበው ከነበሩት የጀማል ጓደኞች መካከል ቶኒ ድምጹን ከፍ አድርጎ እና ጀማል ይህንን እብድ ታውቀዋለህ ማለት ነው በማለት ስለ ፔድሮ ይጠይቀዋል። እሱም ልጁ ፔድሮ እንደሚባልና ልክ እንደ ወንድሙ ማለት እንደሆነ ይነግረዋል። በመቀጠልም ከዚህ በኋላ ፔድሮን የሚነኩ አስተያየቶችን እንዳይሰጡ ያስጠነቅቃቸዋል። ቶኒም እሱ የፔድሮ ተቆርቋሪና ጠባቂ የሆነ ስለመሆኑ በሹፈት እየጠየቀው ያስቅበታል። በዚህ ጊዜም ፔድሮ ጣልቃ በመግባት ቶኒ አሪፍ ቀልድ አዋቂ ስለመሆኑ በስላቅ ከነገረው በኋላ ሲሮጥ ምን ያህል ቀርፋፋ እንደሆነ እንደተመለከተውና ሩጫ ስለማይችል ኮሜዲያንነቱን አጠናክሮ እንዲቀጥልበት በመንገር ጀማልና ጃኪን ፈገግ ያሰኛቸዋል። ከዚያም የነ ጀማል አሰልጣኝ መጥቶ ለፔድሮ ሰላምታ ከሰጠው በኋላ ፔድሮ የነሱን ቡድን ለመቀላቀል የምልመላ ፈተናውን ለመውሰድ ስለማቀዱ እንደሰማ ይነግረዋል። ፔድሮም በግራ መጋባት ጃኪ ላይ ሲያፈጥባት የመጨረሻው ሰርፕራይዙ ይሄ እንደሆነና ምን ያህል ሩጫን እንደሚወደው ስለምታውቅ አሰልጣኙን እንዳዋራችለት እንዲሁም ቡድናቸውን ለመቀላቀል እንዳልረፈደበት በመናገር ፍቃደኝነቱን እንደገለጸላት ተንትና ታስረዳዋለች። ፔድሮም በከፍተኛ የመደነቅ ስሜት ውስጥ ሆኖ ቡድኑን ለመቀላቀል በደስታ መስማማቱን ሲገልጽ ቶኒ ጮክ ብሎ ይስቃል። በመቀጠልም የምርህን ሊሆን አይችልም ከኛ ጋር ልትሮጥ ነው የሚል ስሜቱን የሚጎዳ ሐሳቡን ይሰነዝርበታል። ፔድሮም ያን ያህል ያሳቀው ነገር ምን እንደሆነ ይጠይቀዋል። ቶኒም ባለበት የአካል ጉዳት የተነሳ የነሱን ቡድን መቀላቀል እንደማይችልና እንደሱ አይነት የአካል ጉዳት ላለባቸው ሰዎች የተዘጋጀ ልዩ ሊግ እንዳለ በሹፈት በመናገር ያስቅበታል። በዚህ ጊዜም ፔድሮ ቶኒን ሩጫ እንደሚወዳደሩና እሱ ካሸነፈው ቶኒ ከቡድኑ በሰላም ራሱን እንዲያገል ወይም ደግሞ ቶኒ የሚያሸንፈው ከሆነ እሱ ቡድናቸውን እንደማይቀላቀል በመግለጽ አማራጭ ይሰጠዋል። ጃኪም ወደ ጆሮ ጠጋ ብላ ያቀረበው ሐሳብ ጥሩ እንዳልመሰላት ትነግረዋለች። ቶኒም እያላገጠ ወደ ውድድር ትራኩ እንዲገቡ ይጋብዘዋል። ከዚያም አሰልጣኙ ጃኪና ጀማል በየተራ ስለወሰነው ውሳኔ እርግጠኛ ስለመሆኑ ሲጠይቁት ስለ ሁኔታው ያለውን የእርግጠኝነት ስሜትና ቶኒ ትምህርት እንደሚያስፈልገው ያረጋግጥላቸዋል። ቶኒም ፔድሮን ወደ ውድድር ትራኩ እንዲመጣ በሹፈት እያላገጠበት ይጠራዋል። ቶኒና ፔድሮም ለውድድር ቦታቸው ላይ እንዳሉ አሰልጣኙ አሸናፊ የሚሆነው ፊት ለፊታቸው ያለውን ኮን ነክቶ የመጣው ሰው እንደሆነ ነግሯቸው ውድድሩን ሊያስጀምረው ሲል ትዕቢተኛው ቶኒ ያቋርጠዋል። ከዚያም ውድድሩን የበለጠ ፍትሃዊ ለማድረግ በሚል የሹፈት ሐሳብ ለፔድሮ አቫንስ ይሰጠዋል። አሰልጣኙ ውድድሩን ፊሽካውን በመጠቀም ያስጀምረዋል። ቶኒና ያልተጠበቀው ፔድሮም ተመጣጣኝ ፉክክር ካደረጉ በኋላ ውድድሩን ሊጨርሱ ሲሉ ፔድሮ ተደናቅፎ ይወድቃል። ጃኪና ጀማልም በድንጋጤ ወደሱ በጥድፊያ በመሄድ ስለ ደህንነቱ ይጠይቁታል። እሱም ደህና እንደሆነና መሸነፉን ለማመን እንዳቃተው ይነግራቸዋል። ጀማልም ያደረገው ፉክክር ድንቅ እንደነበርና በጣም መኩራት እንዳለበት ያስገነዝበዋል። ፔድሮ ግን መኩራት ያለብኝ በመሸነፌና ከዚህ በላይ መፎካከር ባለመቻሌ ነው በማለት የጥፋተኝነት ስሜቱን ያጎላል። በዚህ ጊዜም ቶኒ ጀማል እንዳለው ያደረገው ፉክክር ድንቅ እንደነበርና ባይወድቅ ኖሮ ሊያሸንፈው ይችል እንደነበር እንዲሁም ለተናገረው ነገር ይቅርታ ከጠየቀው በኋላ ቡድናቸውን የመቀላቀል አቅሙ እንዳለው ያሳውቀዋል። ፔድሮም የምርህን ነው ውርርዳችንስ ብሎ ይጠይቀዋል። ቶኒም ውርርዳቸውን እንዲረሳውና አንድ ቡድን ሆነው ውድድሮችን ማሸነፋቸው የበለጠው ጠቃሚ ነገር እንደሆነ እንዲሁም
እሱን መቀላቀላቸው ለቡድናቸው የተሻለ ስለመሆኑ ያረጋግጥለታል። አሰልጣኙም ቀበል ብሎ ቶኒ ያለው ነገር ትክክል እንደሆነና ነገ ለምልመላ መምጣት እንደሚችል ይነግረዋል። ፔድሮም በደስታ በሐሳቡ ይስማማል። በዚህ ጊዜም ጃኪ ብድር ከወሰደችበት ድርጅት ተደውሎላት እየተነጫነጨች በማውራት ስትሄድ ሁሉም ፈገግ ይሰኛሉ። ፔድሮና ጀማልም ቶኒና አሰልጣኛቸውን ከተሰናበቷቸው በኋላ ከልምምድ ቦታው ሊወጡ ሲሉ አንዲት ፖሊስ ይቅርታ ፔድሮ ጎንዛሌዝ ነህ የሚል ጥያቄ ስታቀርብለት ጭንቅላቱን በአዎንታ በመነቅነቅ ምላሽ ይሰጣቸዋል። በመቀጠልም ፖሊሷ ለአፍታ ልታወራው ትችል ስለመሆኑ ትጠይቀዋለች። እሱም ፈቃደኝነቱን ይገልጽላታል። ፖሊሳም ወላጆቹና እሱ ላይ አደጋ ያደረሰውን ሹፌር እንዳገኙትና በቁጥጥር ስር እንዳዋሉት ከነገረችው በኋላ ከሹፌሩ ማግኘት ይገባው የነበረውን የረብጣ ብር ሰነድ ትሰጠዋለች። እሱም ከልቡ ያመሰግናታል። ጀማልም የዋስትናውን ሰነድ ከተመለከተ በኋላ ፔድሮ ሀብታም ሊሆን እንደሆነ ይነግረዋል። እሱም መጀመሪያ ላይ የሚገዛው ውድ ሰዓት እንደሆነ ከነገረው በኋላ ቀልዱን እንደሆነና በመጀመሪያ የጃኪን ዕዳ እንደሚከፍልላት ይገልጽለታል። ከዛም ጃኪ ከተበደረችበት ድርጅት ጋር የምታደርገውን የስልክ ጭቅጭቅ እያዩ ይስቃሉ። አንዳንዴ ሰዎችን በንጹህ ልባችን ተነሳስተን መርዳት መልካምነት ለራስ ነው እንደሚባለው በመጨረሻም መልካምነታችን መልሶ በጥፉ ስለሚከፍለን ሰዎችን ሳንንቅ እንርዳ የዛሬው መልእክታችን ነው። በሌላ ምርጥ ታሪክ ተመልሰን እስከምንገናኝ ቸር ቆዩልን።